ሰላም እንዴት ናችሁ? ጌታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም እንዲሁም ከቅድስት ሰሎሜና ከዮሴፍ ጋር ተሰደው የለ እሱ ወቅት ላይ አይደለ? ከሱ ጋር መሄድ አንድ ግጥም ልጋብዛችሁ። የልብህ ትትና ቢነጻ ከበረድ ተፈለክ ከሰማይ ጠባቂ ትሆን ዘንድ አንተ ቅዱስ ዮሴፍ አንተስ ጻድቅ ሰው ሆይ ልጠይቅህ ወደድኩ ትመልስ ይሆን ሆይ? እስኪ አውራኝ ስደቱን የአምላክ እንግልቱን የእናቱን ስቃይ ምግብ ተሸክማ መራብ መጠማቷን። ምን አለ ጨለማ የብርሃን ጌታ ሲሸሸግ በጉያው ሸሽቶ እንዴት አልጠፋም ፈጣሪውን ሲያየው። በሕፃን እግሮቹ የዳህባት ምድር ኃይሉን እንዴት ቻለች? በወዙ ጠብታስ እንዴት ረስርሳ ምን አበቀለች? አባ ሕርያቆስ በታላቅ ተመስጦ ቅዳሴዋን ሲጽፍ በንፋስ ተጭኖ ምስጢርን ለማየት እንደ ሻተ መክነፍ እኔም ሻትኩኝ ዮሴፍ። ቅድስት ሰሎሜ ገላውን ስታጥበው ውሃው ተቀድሶ እንደ መላእክቱ አላመሰገንም? ያዳረቀችበት ጨርቁስ አለ ወይ ዝም? ጌታዬን ያቀፉት የሰሎሜ እጆች ምን ነካችባቸው? ምን ተአምር ሰራች? ማርያምስ እንዴት ናት? ልጇን ምን አለችው? የማያንቀላፋን የመለኮት እሳት እንዴት አስተኛችው? በክንድሯ ታቅፋ ማባበሏ እንዴት ነው? አምላኬ አምላኬ ወይስ ሽሩሩ? ያስተኛችበትስ ምንድነው ሚስጥሩ? ትንሹ ንጉሥስ ምን ነበር የሚላት? ፈንድቆ ነበር ወይ እናቱን እያያት? ስታጫውተውስ ምን ነበር ምትለው? ለቅሶዋስ እንዴት ነው ሲርበው ሲጠማው? አንተስ እንዴት ነበርክ? ስሜትህ ምን ነበር? በቅርቡ ስታየው የዚህን ሕፃን ክብር አትፍራ ሲልህስ ያ ቅዱስ መልአክ እንዴት አልሞገትከው? እንዴት አልፈራላልክ? እንደ ዘካርያስ ዲዳ እንዳትሆን ነው? መልአኩ በፍርሃት እንደሚሰግድለት ሳታውቅስ ቀርተህ ነው? እግርህ እንዴት ቻለ መለኮት ፊት መቆም? ከንፈር እንዴት ጸና መለኮት ለመሳም? አቅፈው ስትጓዝ ምን ይል ነበር ልብህ? ሳትፈራ ነበር ወይ መልአኩ እንዳለህ? ወይስ ፈርተህ ነበር ቅዱስ ኃያል ብለህ? መሪያችሁ መልአክ ሲመጣስ እንዴት ነው? ምስጋናውን ትቶ መንገድ ነው የሚያሳየው? ማሳየቱን ትቶ ማመስገን ነው ሥራው? ኃይልን እሱ ሰጥቷት የኖረችው ፀሐይ እግሮቹን አሙቃ አጠነከረች ወይ? በተሰቀለ ወቅት የጨለመች ፀሐይ በስደቱስ ወራት አይታ ዝም አለች ወይ? ሲሰቀል በማየት ደም የለበሰችው ጨረቃስ ምን አለች? የፍጥረትን ንግሥት በልቧ ላይ ስላለ ታሪክ አኖረች? ሲሰቀል እያዩት የረገፉት እነዛ ከዋክብት ምን አድርገው ነበር በስደቱ ወራት? ወርደው አጫወቱት? እንደ ሰብአ ሰገል መርተው አደረሱት? ሐዋርያት አዘው የሚሳፈሩበት የጎመው ደመና ምን ነበረ ግብሩ? ማርያም ስትሰቃይ በስደት ጎዳና የዚያን ያሳዳጁን የሄሮድስን መሞት